አደገኛ ድሮንስ ነው። ዋጋው ስንት ቢሆን ጥሩ ነው? ወፍቴ 50,000 ርካሽ ነው። 35,000 ይገኛል። 50,000 ብላ ያዘው ግድ የለህም አንተ። ያቺን ሻሂድን ለመመከት የሚተኮሰው ሚሳኤል ስንት ቢፈይ ጥሩ ነው? 1 ሚሊዮን ታድ የሚባለው አንድ ስተፋ 1 ሚሊዮን የሚተኮሰው ዝምብን በባዙቃ ልሞ መምታት ማለት ያለ ምን ያረጋል? ብትመታት ተሸንፋል፣ በስተታት ደግሞ ሞታል ማለት ነው። እና ደግሞ የሚገርም ታድ እየሳተ ተቸግረው ለአንድ ሻሂድ 2 ሚሳኤል የሚተኩሱት ሁለት ታድ አፈር ልብላ። ስለዚህ ለ50,000 2 ሚሊዮን የሚተኩሱት 2,000 ቢተኩስ ኢራን ምን ይሆናል? 4 ቢሊዮን ዶላር ይከስራል። እሱ ብቻ መሰለኝ 4 ቢሊዮን ዶላርም አውጥተህ ስቶ ይወቃሃል ይዞ ድራሽ። አሁን ኢራን የማይሰራቻቸው ስራ ምን አረጋቻቸው? ክላስተር ቦምብ አሉ። እሷን ነገራቻቸው የፈጣሪ ያለ ሚሳኤል ይመጣል። በአንቲ ሚሳኤል ትመታዋለህ። ስትመታ እንደ ፈንድሻ ብትን አፍራለ ክላስተር ነው። በ1 ሚሊዮን ዶላር ራስን መጨፍጨፍ ማለት ነው። ማለት ይሄ ሚሳኤሉን ሲመታው እንደ ክለስተር ይፈነዳል። ቦምቡ ይፈነዳል። 10 ቦምብ ይሆናል ባንዴ። ከዛስ ለእያንዳንዱ ቦምብ ከዛ ራስ መተለበተንኮ ቦምብ ደግሞ ሌላም ተኩሳል። አንቲ ሚሳኤል ተኩሳል። አንድ ሚሊዮን ዶላር በለው 2 ለ2 ስትመትበው በአንድ ሚሳኤል 20 ሚሊዮን ዶላር ለተፋና ከዛ እሱም ደግሞ ያመልጥህና አንዱ አናት ላይ ከረደ። 1 ወር ከቆየ በዚህ ጦርነት ትራምፕ በቃ ሲዩ ምን አለበሉ። እኔ አሁን 1 ወር መሆን አይደለም እኮ ወዳጅ ሀገሮች ወዳጅ ሀገር ዩናይትድ አረብ ኤሚሬት ነች ያሳሰበችኝ። ለምን 1 ሳምንት አትቆይም? እሷ ኳታር 1 ሳምንት አትቆይም፣ 1 ወር ይጠፋሉ። ለምን? ቅድም በነገርኩ መሰረት ኢራኖች የሚዋጉት ለረጅም ጊዜ ለመዋጋት ይችላል። ሻሂድ ነው ያልኩ ቅድም ድሮንሶች በቀን 500 ያመርታሉ። ማምረቻው ተመተው ምኑ ተመተው አልቋል ካልከኝ ሻሂዱ እስካሁን ስንት አለው ካልከኝ 80,000 አለው። ሻሂድ የሚባለው ድሮንስ ባይዘ ከየትኛውም ቦታ የሆነች እንትን እንደዚህ ያለች መተኮሻ አለቻቸው። እሷ ላይ አድርገው የሚተኩሱት ኤኒዌር ሊተኩሱ ይችላሉ። እንደ የአሜሪካው ታህድ ግን መተኮሻው ራሱ መኪናው ምን ያክላል መሰለኝ? ሚሳኤሉ 1 ሚሊዮን መኪናው መልቲ ሚሊዮን ነው የሚያወጣው። የአሜሪካ ሚሊተሪ ቤዝ ራሱን ለመከላከል ይወራጫል በታህድ። አሁንም ለ50,000 ስንት እያወጣ 1 ሚሊዮን ይተኩስላል። እሺ ራስን ትከላከል እንደው ካስረግን ትችለዋለህ።